በዋናነት ህዝባችን በየጊዜው የሚጠይቀንን የመኖሪያ ቤት ጥያቄ ካዛንቺስ ላይ ዛሬ ያስጀመርነው የመኖሪያ ቤት ግንባታ ከአያት ሪል ስቴት ጋራ ወደ 13700 ያክል የሚሆኑ ቤቶች ናቸው። ካዛንቺስ መልሰን ማልማት ውስጥ ከማስገባታችን በፊት ይኖሩበት የነበሩ ነዋሪዎች ደባልንም ህጋዊ ነዋሪንም በጥገኝነት በርከት ያሉ ቤት ለጣጥፈው የሰሩትንም ጨምረን ወደ 8000 የሚደርሱ ቤቶች ናቸው። ከነዋሪዎች አንፃር ስናየው ወደ 20000 ይደርሳሉ በሰው ቁጥር። አሁን መልሰን ስንገነባ ወደ 20000 የሚሆኑ ቤቶችን ነው የምንገነባው። 20000 ቤቶች ሲገነቡ 100000 ያክል የከተማችን ነዋሪዎች የመኖሪያ ቤት ያገኛሉ። እዚሁ ካዛንቺስ ሳይት ላይ ከኦቢር ሪል ስቴት ጋራ ከ1000 በላይ የሚሆኑ ቤቶችን አስጀምረናል። በጥቅሉ በ18 ወራት ውስጥ ወደ 15000 የሚሆኑ ቤቶችን ገንብተን ለህዝባችን እናቀርባለን ብለን አቅደናል። ካዛንቺስና የመሳሰሉ የቀድሞ ያረጁ አካባቢዎችን መልሰን ስናለማ በዋናነት የህዝባችንን አንገብጋቢ ጥያቄዎች ለመመለስ ነው። አስቀድመን የጀመርነው ፒያሳ ላይ ነው። ፒያሳን ከታሪካዊነቱ ጋራ ተያይዞ የተወሰነ ማህበረሰብ ብቻ ሳይሆን ሁሉም የከተማችን ነዋሪዎች ደሃውም ሀብታሙ እንዲሁም ከከተማችንም ውጪ ያሉ ኢትዮጵያውያን የሚጠቀሙበት የጋራ መገልገያ ታሪካዊ ቦታ እንዲሆን አድርገን እየገነባነው ነው። በማጠናቀቅም ላይ እንገኛለን። ካዛንቺስን ደግሞ ሰፋ ያለ ከመሆኑ አንፃር ወደ 800 ሄክታር የሚሸፍን ቦታ ስላለው ይህንን የሞል ጥያቄ ግብይት ቦታ ችግር ስላለ ሞሎችን መገንባት ትልልቅ የቢዝነስ ኤሪያ እንዲሆን ማድረግ ጭምር ነው። መንግስት የጋራ መኖሪያ ቤቶችን ብቻ እየገነባ እንዲያቀርብ ያስቀመጠው ስትራቴጂ አሁን እጅግ እየጨመረ ከሚሄደው የመኖሪያ ቤት ፍላጎት ጋራ በቂ ምላሽ እንድንሰጥ እንደማያደርገን አምነን አማራጮችን አቅርበናል። አንዱ አማራጭ በነበረው መንግስት እየገነባ የሚያቀርብበትን አካሄድ ማስቀጠል፣ ሁለተኛ የግልና የመንግስት አጋርነትን ማጠናከርና መስራት፣ በማህበር ተደራጅተው መስራት የሚችሉ የከተማችን ነዋሪዎች እየተደራጁ መስራት እንዲችሉ፣ በመቀጠልም የግልና የግል አጋርነት እንዲጠናከርና ገንዘብና መሬት ያለው የተለያዩ አቅርቦት ያለው ማህበረሰብ እየተደራጀ በጋራ በአጋርነት እንዲሰራ የማድረግ እንዲሁም በሪል ስቴት ፕራይቬቱ ማቅረብ እንዲችል ማድረግ ነው። በእነኛ አማራጮች በእነኛ ለውጥ አመታት ከ270,000 ያላነሱ ቤቶችን በከተማችን ማቅረብ ችለናል።